ሸዳ ማለት ደግሞ ማጥበቂያ ማለት ነው። ቅርጹ ይሄ ነው። የሸዳ ቅርጽ ይሄ ነው። ስለዚህ ይሄንን ስናስቀምጥ እናጠብቃለን ማለት ነው። አሁን ይሄ አበ ማለት ነው። አበ ምክንያቱም ይሄ ሸዳ ያለበት ፊደል ምንጊዜም ቢሆን ሁለት ፊደል ነው። ባ ፈትሐና ባ ሱኩን አንድ ላይ መጣ ማለት ነው። ስለዚህ ያንን አንድ ላይ አጥብቀን ስናነበው አበ ይሆናል። ይሄኛው ኢብ አብ እዚህ ላይ ፈትሐና አድርገን አበ ኢቢ ይሄኛው እንደዚህ ይመጣል። ከዚህም ጋር ማምጣት እንችላለን። እንደዚህ መሆን ይችላል። ኢቢ ይሄኛው ደግሞ ኡቡ ضማ እናድርግበት እና እዚህ ጋር ضማ ኡቡ። ስለዚህ ሌላኛው ድምፀት ማጥበቅ ነው። በአረብኛ ቋንቋ ማለት ሌላኛው ድምፀት ማጥበቅ ነው። ስናጠብቀው ፊደላቶቹን ስናጠብ በዚህ መልኩ ይመጣል ማለት አበ ኢቢ ኡቡ በዚህ አይነት መልኩ እናጠብቃለን። ይህ ድምፀት ሌሎችም 27 የተቀሩት ፊደላቶች ላይ ይሰራል ማለት ነው።